ደሞዝሽ 500 እንቁላል አንድ እንቁላል 150 ብር ነው። እንዴት ትጾማለህ? የኢትዮጵያ ሕዝብ ኖ ፉድ ኖ ፋስቲንግ ጥያቄ ነው የምጠይቀው። አሁንም አትበሳጭ። ኦርቶዶክስ ምናምን ትባል ጴንጤ ምናምን ሙስሊም አትበሳጭ፣ እየጠየቅኩ ነው። ለምን ትጾማለህ? ምኑንስ ትጾማለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያ፣ በተለይ አማራ 35 ኪሎ ሜትር ቤተክርስቲያን ደክመሃል ወገኔ። ጾም ልብላስ ብትል ከየት ይመጣል? ጎመን እኮ የለም። በዚህ ሀገር ደግሞ ጎመን አንደኛ ምግብ ነው። እኛ ጋር ደግሞ በካራት እየመጣን ለካ ጎመን አንደኛ ምግብ ነበረች። አባታችን ሲበላ እንስቅ ነበር። ገርገብ ያለችውን ቀንበቷን ገርገብ እቺን አሳጥቦ ከላይ ቀንበቷን ይበላል። አረንጓዴ በጨው ጠብጠብ ይያ ምንድነው ሰው የሚያ ለካ ጥቅም ነበሩ። 100 ምናምን ዓመት ኖር ወንድም አስረግጬ እኮ እየነገርኩ ሃይማኖተኛ ይሁንክ ሞራል ቢስ ይሄን ጥያቄ ከመለስ እኔ ማቆመዋለሁ። ፖለቲካውን ንግግሩ ወጣለሁ። መልስ የለም። ጥሩ ጥያቄ ነው እየጠየቅኩ ያለሁት። አንድም ሰው አይመልስም። ተባብሮ መስቀልና መቋሚያ ይዞ ንግደሩ ድርሳ ስድስት ይላል ምን ይላል? ይመጣና ደግሞ ያኛው እንደነ ዘመድ ያልከው ይረዳል። ይሄው ኦርቶዶክስ ታል ነው ወዝንም ታል ነው አበርገዱ ታሞቱ ሰቆ ይቆጣው ኩራጌ ያፈረሰ ጎጃሜ እንጨት አስጠርቦ የሲጋራ ወረቀት ልጥፍ ተፋርጎ ሚካኤል ነው እያለ አውቁ ሞቅ አርጎ ብርቅርቅ የሚለው ይሄ ሚካኤል ነው። እኛስ ከዚህ እንደዚህ እኮ መርካቶ ነው የሚሸጠው ታውቃላችሁ። ካህናት እኮ አይቀርጹትም እኮ እንደዚህ አርጎ ነው ትግሬ የተጫወተበት። ንቅ ወጣቱ ቶይ ይሄ ትልቅ ሰዎች የሚሉትን አትስማ፣ አይሰሙንም። እሪ ነው የሚሉት ይሄን ቢሰሙ። ወጣቱ ግን እዚህ ጋር ያለው እስቲ የስ በል እያንዳንዱ ይሄ ተመችቶሃል ወይ ኢትዮጵያዊ፣ በተለይ ለአማራ ነው እየሰራ ተመችቶሃል እስኪ ጻፍልኝ። የስ ብለህ ጻፍ ወይ ኖ ብለህ ጻፍ።